ምስል ወይም ደግሞ ሰልፍ ኢሜጅ ይባላል። ሰልፍ ኢሜጅ ሲባል ራሳችን የምንመለከትበት መንገድ አንዳንዴ ምንድነው ወይም በአብዛኛው በተለምዶ ምንድነው የሚባለው ራስን ዝቅ ማድረግ ጥሩ ነገር ነው ይባላል። በት sometimes that's not true right? ራሳችን ዝቅ በምናደርግበት ጊዜ ያን በተደጋጋሚ አፕላይ በምናደርግበት ጊዜ ምንድነው ሰብኮንሺየስሊ እንደ ልማድ እንደ ማንነት እንደ ካራክተር እንደ ፐርሰናሊቲ ይሄድና ሁሌም ከሰው በታች ራሳችንን እንወስዳለን። ስለዚህ ምንድነው ለራስ ያለንን ምስል ማስተካከል እንዳለብን ነው ማለት። ራስን ምስል ማስተካከል ሲባል ራሳችን የበለጠ ከሌላው ሱፔሪየር አድርጎ ወይም ደግሞ ትልቅ አድርጎ መውሰድ አይደለም፣ ግን ለራሳችን ፖዚቲቭ የሆነ ምልከታን ማድረግ በጣም አስፈላጊ ነው። ምክንያቱም የምንውልበት መንገድ፣ ጊዜያችን የምናሳልፍበት መንገድ፣ ስራችን የምንሰራበት መንገድ፣ ከሰዎች ጋር ያለን ሪሌሽንሺፕ የሚወሰነው ለራሳችን ባለ ምስል ነው። ስለዚህ ራሳችን የበለጠ ሱፔሪየር አድርጎ መውሰድም የለብንም፣ ዝቅተኛ አድርገን መውሰድ የለብንም። ግን በትክክለኛ መንገድ ራሳችንን መመልከት ወይም ደግሞ ኦፕቲሚስቲክ በሆነ መንገድ መመልከት ህይወታችንን በምንፈልገው መንገድ እንድንመራ ያስችለናል። ስለዚህ የመጀመሪያው መጠቀም ያለብን ለራሳችን ያለንን አመለካከት ወይም ደግሞ ምስል ማስተካከል ህይወታችንን የበለጠ ሼፕ እንዲያደርግ